ሴትነት በተላበሰ ወንድነት ብዙ ጊዜ ከባድ መኪና የሚያሽከረክሩ ከስሙ አንጻር ስናየው ቴክኒኩም መካኒካሉም ኤሌክትሪካሉም ከባድ የሆነ ነገር በመሆኑ ብዙ ጊዜ ወንዶች ናቸው የሚሾሙበት። አሁን እንግዲህ ሹመት እያለ ነው የምንጠራው ከዚህ በኋላ ማለት ነው። ስለዚህ ጀግና ሴት የከባድ መኪና አሽከርካሪ ያለች ይመስላችኋል? እርግጠኛ ናቸው? እሺ ጨብጨብላት እስኪ። ከባድ ኃላፊነት ወስዳ በቤት ውስጥ የልጆቿ ለቤተሰቦቿ እናት፣ ውጪ ለሕዝብ ለሀገር አገልጋይ የከባድ መኪና ሹፌር፣ እንዲሁም በዘመኑ ቴክኖሎጂ የሹፌሮቻችንን ችግር የሹፌሮቻችንን ስራ የበረሃ ስቃና እንግልቱን ለሕዝብ የምታሳይ ቲክቶከር እህታችን ሰሚራ ወደ መድረክ ጋብዙልን። ወደ መድረክ ትጋብዙልናላችሁ። እንዴት አቻቻለችው፣ እንዴት ሰራችሁ የሚለው ከራሷ አንደበት ብንሰማ መልካም ስለሆነ በሞራል ተቀበላ። ተወካችሁ ሞራል ይህ የተማቀው ስም ነበር። ግልጽ አደረግልኝ። ጀግናዋ እህታችን ሰሚራ እንኳን ለዚህ ለተከበረ ቀን አደረሰሽ። ስላገኘንሽ እጅግ በጣም ደስ ብሎናል። እንኳን አደረሳችሁ፣ እንኳን አደረሰን ለዚህ ቀን። ብዙ ጊዜ የመስራት እንጂ የመናገር ልምድ የለኝም። ደስ ብሎኛል ስለተጋበዝኩ። ምንድነው ሁላችንም የምናውቀው ከባድ መኪና አሽከርካሪነት ሙያ፣ ሹፍርና አጠቃላይ የምናያቸው የምንሆነው የምናልፍበትን ሁላችንም እናውቀዋለን። እና እኔ ስራዬን ሙያዬን በጣም ነው የምወደው፣ በጣም ነው የማከብረው። እኔ የሁለት ልጆች እናት ነኝ። ብዙ በቲክቶክ ሁላችሁም ታገኛላችሁ። ይቅርታ ነው ሹፍርና ወደ ከባድ መኪና እንዴት መጣሽ? ምንስ ቻሌንጅ ገጠመሽ? ማለት ምን አይነት ተግዳሮቶች ሴትነትና ከባድ አሽከርካሪነት ሌሊት መጓዝ ይኖረዋል። ብዙ ቻሌንጆች አሉና እሱን እንዴት ነው የምታልፊው? እስኪ አካፍሊ። ወደዚህ ሙያ የመጣሁት እኔ በ16 ዓመቴ ነው እና ብዙ ቻሌንጆችን አይገጥሙኝም። እንደ ሴትነቴ የሁሉ የምናየው የኔ ረዳቴ ደጋፊ ነው። አጠቃላይ የኢትዮጵያ ሕዝብ ከባድ መኪና አሽከርካሪ በሙሉ መንገድ ላይ የሚያገኝን ለእኔ ረዳቴ የተላከ ሁሉ እስከሚመስለኝ ነው የሚንከባከቡኝና ብዙ ፈተናዎች እንዳያጋጥሙኝ አድርገውኛል። አመሰግናለሁ። ምንድነው እናትነት አለ። እኔ ሁለት ልጆች እናት ነኝ። ያው ባለኝ ሰዓት አቻችዬ ነው ቤት ስገባ ከልጆቼ ጋር ማሳልፈው ነገር አለ። ልጆቼ በስራ ላይ ሆኜ ነው የወለድኳቸው። እስከ 9 ወር ሰርቻለሁ እና እንደውም ትንሿ ልጄን ጎሚስታ ላይ ቆሜ ነው ምጥ የመጣው። ሪፈር ተጽፎልኝ ነው። መኪናው ሌላ ሹፌር ነው ይዞት የገባው እና እኔ ወደ ሆስፒታል ገባሁ። መኪናው ሌላ ሹፌር ይዞት ገባ። እናትነት ሴት በሙዚቃ ሁላችንም ማድረግ እንችላለን፣ መስራት እንችላለን። እኔ አሁን ከባድ ነው ብዬ የማስበው የሀገሪቷ ሁኔታ። እኔ ማንም ይንከባከበኛል፣ ግን አጠቃላይ ጓደኞቼ ሹፌሮችን የማየው እንግልት አለ፣ ስቃይ አለ። እሱ ይህ ከኬላ ጭምር እንግልት፣ ሰላም በየቦታው የምናጣው እሱን አልፈን ስንመጣ በኬላ ላይ የሚሰቃዩት መደብደብ አለ። እሱ ነገር ለእኔ ከባዱ ነው እና እባካችሁ የሚመለከታችሁ አካል እሱ ነገር ብታስተካክሉ። እኔ እንደ ሴትነቴ እንደ እናትነቴ ከባድ አሽከርካሪዎች ጋር እጓዛለሁ። ስራዬን ነው የምወደው ሙያ ነው ብያቸዋለሁ። ግን ሹፌር ሲሰቃይ ያመኛል፣ እውነት ያመኛል። እባካችሁ አሁንም እባካችሁ የሚመለከታችሁ ባለስልጣኖች እባካችሁ በእኔ
ስታዩት ያማቸዋል። ሹፌር እኮ ኪንታሮታ ሞቂቱ ላይ ውሃ በረዶ አድርጎ የሚነዳው ነገር አለና ያን የሚያልፈው ቤተሰብ ስላለው መንገድ ላይ ስታዩት ግን ሁሉም ሹፌር ድንጋይ የሚወረወረው ሹፌር ላይ ነው። ሁሉም ፖለቲካ መጣ ሹፌር ላይ ነው። ሁሉ ነገር ጥይት የሚያልፈው ሹፌር ላይ ነው። ሹፌር ምን አጠፋ? ብዙ ቤተሰብ አለበት እና እባካችሁ ሁላችሁ የሚመለከታችሁ አካል እባካችሁ እኔ መቋቋም ያቃተን ቻሌንጅ የሆነብኝ እሱ ነው። እኔ ጓደኞቼ ብዙ ጓደኞችን አጥቻለሁ። የማየው ነገር አለ እና እባካችሁ የሚመለከተው አካል እኔ ለአብይ አህመድም ለመንገድ ትራንስፖርት ሎጂስቲክ ሚኒስተርም በየኬላ የሚደበደብ ሹፌር አለ፣ በየቦታው የሚሞት ሹፌር አለ። እባካችሁ እሱን ነገር አስተካክሉበት እላለሁ። እኔ ብዙም መናገር ችሎታ ስለሌለኝ እኔ መናገር ብዙ ችሎታ ስለሌለኝ ብዙ መከራዎችና ስቃዮች አሉ በሹፌር ላይ እና የቤተሰብ ኃላፊነት አለባቸው። ሹፌር ኪሱ ባዶ ሆኖ እየተራበ የሚሄድበት ጊዜ አለ። አንዱ ከአንዱ ተበድሮ ርቦት መንገድ ላይ የሚሞት አለ ማለት ከዛ ተበድሮ የምሳ በልቶ ሲል በጥይት የሚሞትን ጊዜ የእሱ ነገር አለ እና እባካችሁ ላሉ ይሄ ነው የማጸነው። እኔ እንደ እናትነትም እንደ ሴትነትም የሚመር ማየት ነው በየቦታው። አመሰግናለሁ። እናመሰግናለን። ቦታችን እጅግ አድርገን ክብር ስጧት።